እሺ አመሰግናለሁ እንግዲህ ወንድማችን ከማህበረሰባችን በተለይ ከኩሪብሪና ከዋጮ ማህበረሰብ የተገኘውን ያው እንግዲህ አጠር ያለች አነስ ያለች እንትን ብኮንም ያው ህዝባችን በዚህ መሰረት ለወገኖቻቸው ያላቸውን ድጋፍ አድርገዋልና እንደው እንድትረከቡ ነው ተረከቧቸው። እንግዲህ ያው በተደረገው የማሰባሰብ ስራ በአርበኛ ፋኖ መከታው ማሞ በአካባቢው ህብረተሰብ አስተባብራችሁ ባሉት መሰረት ብታንስም እንግዲህ ለዕለት ይችል በዛሬው ቀን የነኝን የመሳሰሉ የድርቆሽ አቅርበናል። ለዕለት የሚሆን የበሰለ እንጀራ አለ፣ ወጥም ተዘጋጅቷል። ለዛሬው ይሄ ይቀርብላችኋል። በዚህ ብቻ አይበቃንም። እንግዲህ ፈጣሪ በቃ አለን ድረስ ተፈጥሮ ተመለሰ ድረስ እርዳታችን ይቀጥላል፣ ትብብራችንም በዚሁ መልኩ ይቀጥላል። ስለዚህ ዛሬ ይሄን እንዲረከቡ ነው ፈልገው። አመሰግናለሁ። አርበኛ አበበ እስኪ በእናንተ በኩልስ ወጣ በቃ ሁሉም ተብሏል። ያለውን ነገር ያው በዚህ ብቻ አይበቃንም። ባለው ነገር ደግሞ እንግዲህ እየተደጋገፍን ይሄን ዘመን እናልፈዋለን። እነሱም ደግሞ ዝናቡ ዘንቦ ወደ ቀያቸው ተመለሱ ድረስ ከነሱ ጋር አንለያቸው። እሺ በድጋሜ እናመሰግናለን። ያው መልካም በቃ አከፋፍላችሁ እናንተ በስርዓት ይሄ እንግዲህ የአፋር ማህበረሰብ ያው ቀንድ ከብቶች ናቸው። ያው የአማራን ሕዝብ ወገናችን ብለው ያው ለ5 ወር ያህል በዚህ በአማራ ክልል በተለይ በይፋት ቀጠና በተለይ ደግሞ በዚህ በኩሪብሪና ዋጮ ቀጠና ይገኛሉ። ወንድማችን እስኪ እኚህ ከብት እንስሶች በፊት ወደዚህ ቀጠና ሲመጡ እንደው ምን ያህል በጣም ከስተዋል ይባላል? እንዴት ነው? በጣም ሲመጡ አሁን ደስ የሚለኝ አንደኛ በእውነቴን ነው እነሱም መጥተው የኛንም ያስመሰግነንና እንደዚህ ያመራርቀን እነሱም ደስ ብሏቸው በዱዓ በጸሎት እንዲያስቡን ትልቅ ነገር በእውነቴን ነው። በእውነት ወንድሜ ብነግር በጣም ይነደዱ ነበር። በጣም ጉድባ እየገቡ እያናሳናቸው መብላት አይችሉም። እየነጩ ጥላ እየወሰዱትን ሲበሉ የሚያበሏቸውን እኛ እያናሳናቸው ተተኙበት። አሁን ግን ቆመው ተነስተው ይኸውና ልጆቻቸውን ማገናኘት ጀመሩ። እስካሁን ድረስ ብቻቸው ለብቻ ጥጆቹ ላሞቹ ሲወልዱ ያርዳሉ። ለምን እንደምታርዱ ትንላችሁ ሁለቱም ይሞቱብናል። ሁለቱም ከሚሞቱብን አንዷን እናትየዋን ለማዳን ነው እያሉ ይሉ ነበረ። አሁን ግን እርጉዞቹም እየወለዱ ነው፣ እመጫቶቹም እያጠቡ ነው። እግዚአብሔር ይመስገን። በጣም እነሱም ደስ ብሏቸው እኛም ደስ ብሎናል። በጣም ከምንም በላይ ማለት ነው። በጣም ደስ የሚል ነገር እንደው ዛሬ በተደረገላቸው በተለይ የሁለቱ ቀበሌ ማህበረሰብ እናንተንም ጨምሮ አስተባብራችሁ ይሄን የመሰለ ፕሮግራም አድርገዋልና እንደው እስኪ ምን አይነት ደስታ ነው የተሰማቸው? ስሜታቸው ምን ይመስላል? ስሜታቸው እያንዳንዳቸው በጣም ትልቅ የተለየ ደስታ ነው። የዛሬው ደስታቸው ምንድነው? ትልቁ ነገር ስጦታውና ጥቅሙ ብቻ ሳይሆን አለን የሚል በፋኖ በኩል በአርበኛው መከታው ፋኖ የተደራጀው ወንድማችን ለካ እውነት እንዲህ ነው ብሎ በጣም ደስ ያላል። እውነት እንዲህ ለሰው ሐሳቢ ነው። እንደዚህ አይነት መሆኑ ብዙ አናቅም ነበረ። ዛሬ ግን እንድናምን አረገን። በጣም አልሐምዱሊላህ ያው ነው እንድናምን አረገን። ዛሬ አሁን እኛ ይሄ ስጦታ ዛሬ አላሰብነውም። እንደገና ግን የበቃ የፍቅር መጀመሪያ እስከ ዛሬ ባህላችንን ይሄን ታስተቀመርበት አናቅም። ዛሬ ግን በጣም የበለጠ እንድናምን አረገን። ያው እውነቴን ነው የምናገር። በጣም በደስታ በቃ በራሱ ማለት ነው። በእውነት እኛም መሪያችን አለቃ መከታው ማሞ ይሄን የመሰለ ጥሪ ለህዝባችን አድርሶ ህዝባችንም ሳይውል ሳያድር ፈጣን ምላሽ አድርጎ በዚህ መሰረት በዚህ መልክ ህዝባችን ደስ ስላለው የአፋር ወገኖቻችን ደስ ስላላቸው እኛም ደግሞ ለወገኖቻችን ደራሽ በመሆናችን በእውነቱ ትልቅ ኩራት ተሰምቶናል። እናንተም ስላስተባበራችሁት አጠቃላይ ስላደረጋችሁት መልካም እና በጎ ስራ ከልብ እናመሰግናለን። በጣም እናመሰግናለን። እኚህ ስም በጣም እንደዚህ ጊዜ ሰጥቶ በዛሬ በተጣበበበት ጊዜ ሰጥቶ እዚያ የቀረሰው አለ ብሎ በማሰቡ ብቻ እውነት እንደ ሰውኛ በማሰቡ እኛ የእንትኑ ባለቤት ብንሆንም ኖሮ ከዚያ በላይ ደስታ እንዲሰማን የበለጠ እኛም ደግሞ ለታች ያለው ደግሞ እኛ ደግሞ የበለጠ ደግሞ ሰው መሆኑ ሰው እንዴት እንደሚከበር እንድናስብ አድርጎናል። በቃ በጣም የዛሬው
ትልቅ ምክርም ያዘለ ትምህርትም ያዘረ ለወገንም ደግሞ እንደገና ደግሞ እንዲህ አይነት ሩሩነት የመጡ ወገኖቻችንን ሀገራቸው በፍቅር በሰላም ተመልሰው ወደ ቤተሰባቸው በሰላም እንዲገቡ እዚያ ለቀሩት ደግሞ እንደዚህ ተንከባከቡን። በሸዋ ጠቅላይ እዝ በመከታው ፋኖ የሚመራው የሸዋ እዝ ወንድማችንም ደግሞ በድነቃቸው አስተባባሪነት እኔ በጣም ደስ የሚለኝ ደከመኝ ሰለቸኝ ታይል ለ5 ቀን ለ6 ቀን እዚህ ጫካ ውስጥ እሾህ እየወጋው ቦታውን እንኳን በማያውቀው እየጣሰ ይህንን ነገር እንደው በእውነቴን ነው እኔ በጣም እኔ ድነቃቸው እኔ በጣም ማደንቀው ላይ ቢኖር እሱን ነው። በቃ እውነቴን ነው። ለምን ደከመኝ ሰለቸኝ ታይል ይሄን ሁሉ ከብት ሰብስቦ ለከብቱ መኖ ለነሱ ደግሞ የሚፈልጉትን ነገር እንዲህ አቀነባብሮ እንደዚህ በማድረጉ እኔ በጣም እኔ ምስጋና ለሱም እኔ ትልቅ ምስጋና አለኝ። ለሱም ቢሆን በጣም ትልቅ ምስጋና አለኝ። በእውነቴን ነው። እኛም በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ስም አጠቃላይ ለዚህ ማህበረሰብ ሆነ እናንተም ላደረጋችሁት በጎ ስራ ከልብ እናመሰግናለን። አቤት ሜዳው ላይ ነኝ። ታይ እዚህ መምሬ ወንድማገኝ ሽንኩርት ጋር